የፍቅር ኬሚስትሪ ክፍል 3ን ይዤላችሁ ቀርብ ያለው። በዚህ ክፍል 7 ነጥቦችን አነሳለሁ። ተከታተሉኝ። ቀመር ኤም ስለ ጋብቻ ማወቅ። ፍቅር እና ጋብቻ ብዙ ጊዜ የተያያዙ ናቸው፣ ነገር ግን አንድ አይነት አይደሉም። ፍቅር ስሜት ነው፣ ጋብቻ ህጋዊና ማህበራዊ ውል ነው። ትዳር ጥንዶች አንዱ ለሌላው ባላቸው ስሜት የሚመራ ነው። ፍቅር ከሌላ ሰው ጋር ጠንካራ የመዋደድና የመተሳሰብ ስሜት ሲሆን፣ ፍቅር ያለ ትዳር ሊኖር ይችላል። ፍቅር በጊዜ ሂደት ሊዳብር የሚችልና ዘላቂ እንክብካቤን የሚፈልግ ነው። ጋብቻ በሁለት ሰዎች መካከል ህጋዊና ማህበራዊ ህብረት ሲሆን፣ ያለ ፍቅር ሊኖር የሚችል የቁርጠኛ ግንኙነት ባህሪ ነው። በአሁኑ ጊዜ የጋብቻ ጽንሰ ሐሳብ ከቀድሞው የጋብቻ ተቋም ጋር የሚያመሳስለው በጣም ትንሽ ነገር ነው። አንዳንዶቻችን ጋብቻን እንደ ፍቅር ምልክት እናየዋለን። አንዳችን ሌላውን እናምናለን፣ አንዳችን ለሌላው ቁርጠኛ ነን። መልካም የሆነ ጣፋጭ ትዳር ለመምራት ትችሉ ዘንድ ቁርጠኝነት፣ እምነት፣ ለትዳር አጋር ጊዜ መስጠት፣ ትኩረት ማድረግ፣ ጥሩ የፍቅር ግንኙነት መኖር፣ አክብሮት፣ ግልጽነት፣ ታማኝነት፣ ትዕግስትና መቻቻልን መላበስን መቻል አለባችሁ። የትዳርን ጤናማነት ለመጠበቅ ለትዳር ምሽቶች ጊዜ መድባችሁ አክብሩ። ቅዳሜና እሁድን ለመዝናናት እቅድ አውጡ። ወሲብ ማድረጊያ ጊዜ መድቡ። አንዳችሁ ለሌላው ትንሽ ውለታዎችን አድርጉ እና ከሌሎች ጉዳዮች ለትዳር ቅድሚያ ስጡ። ታዲያ አሁን ማግባት ትፈልጋለህ ወይስ አትፈልግም? ስለሌሎች ሰዎች አትጨነቅ። ለአንተ የሚስማማውን ወስን። ቀመር ኤን ኒድስ ወይም ፍላጎትን መለየት። ሰዎች የራሳችንን ፍላጎት ምን ያህል ዘንጊ መሆናችን ያስገርማል። ራሳችንን በደንብ እንደተረዳንና ምን እንደሚያስፈልገን በትክክል እንደምናውቅ እናስባለን። ነገር ግን በትክክል ፍላጎታችንን ማወቅ ላይ እንቸገራለን። ፍላጎታችንን ያልተረዳን መሆኑ የሚገባን በሁሉም ነገር እየበሰልን ስንሄድ፣ ወደ ኋላ መለስ ብለን ስህተቶቻችንን፣ ውድቀቶቻችንን እና የነበሩን እቅዶችን ስንዳስስ ነው። ፍላጎታችንን አውቀን እንዳልነበር የሚገባን። በስለት ላይ ሆነን ግን ያሰብነው ነገር ለእኛ ይጎዳል ወይስ ይጠቅማል የሚለውን መገንዘብ እንጀምራለን። በትክክልም ፍላጎታችንን እንመረምራለን። ፍላጎታችንን ካልተረዳን ወይም ማወቅ ካልቻልን የኛን ፍላጎት ማንም ሰው እንዲያሟላልን እንዴት እንጠብቃለን? ለምሳሌ ስለ ቁርጠኛ የፍቅር ግንኙነትና ቤተሰብ ስለ መስረት እያለምክ ነው። ነገር ግን የትዳር ጓደኛህን ፍላጎት ለመቀበል በጣም ትፈራለህ። ይህ ወደ ግራ መጋባት ያስገባሃል። ቁርጠኛ የፍቅር ግንኙነትና ትዳር የሚያስፈልግህ ከሆነ ለመወሰን አትፍራ። ምናልባት ነፃነትን ለመጠበቅና ወደፊት ከአንድ ሰው ጋር ተቆራኝቶ የመኖር ሐሳብ መጥላት ካለብህ ስለዚህ ጉዳይ ግልጽ መሆን አለብህ። እናም ደስተኛ የፍቅር ግንኙነትና ጥሩ የፍቅር አጋር እፈልጋለሁ ማለት ብቻ በቂ አይደለም። ያንን ለማሳካት የበኩልህን ጥረት ማድረግ ተገቢ ነው። በፍቅርና በትዳር ስኬታማ ያልሆኑ ሰዎች ለምን በፍቅር ህይወታቸው ደስተኛ እንዳልሆኑ ለማወቅ ጊዜ ውሰድ። ከነሱ ስህተት ተማር። ከስኬታማዎቹ ፍቅረኛሞች ደግሞ ተሞክሮ ውሰድ። እናም ከራስህ ፍላጎት ጋር አዛምደህ ውሳኔህን አሳልፍ። ቀመር ኦ ከአንድ ጋር ብቻ መጣመር። አንተ ከአንድ ሰው ጋር ለመጣመር ተዘጋጅተሃልን? ፍቅርስ የመሰረትከው ከአንድ ሰው ጋር ብቻ ነው ወይስ ብዙ የፍቅር ግንኙነት አለህ? ይህችም ታምርሃለች። አንዳንድ ሰዎች በህይወት ዘመናቸው አንድ ጊዜ ብቻ በፍቅር ይወድቃሉ እና ከአንድ ሰው ጋር ይቆያሉ። ሌሎች ደግሞ ከተለያየ ሰው ጋር በፍቅር ይወድቃሉ፣ ይነሳሉ። እያንዳንዱ የፍቅር ምዕራፍ በህይወታችን ላይ ተጽዕኖ ያሳርፋል፣ እኛ ላይም ጠባሳ ጥሎ ያልፋል። ይህም በእውነተኛ ፍቅር ላይ ያለንን አመለካከት ያዛባል። የቀድሞ ግንኙነቶችህ እንደ አሳዛኝ ነገር አድርገህ አትመልከት። ብዙ ሰዎች ከቀድሞ የፍቅር ቁስለኝነት አገግመው የበለጠ ጠንካራ ሆነው በአዲሱ ፍቅር ደስተኛ ሆነው አዲስ ፍቅር ተላምደው በፍቅር አክብሮ የመኖር ጥበብን ተላብሰዋል። አንድ ሰውን ለፍቅር መምረጥ አስማት ብቻ አይደለም፣
አሁን ከአንድ ሰው ጋር ተገናኝተን በፍቅር መማረክ ከተሰማን ከድሮ የተሰበረ የፍቅር ሳጥን ወጥተን በጣም የሚያስደስት አዲስ የፍቅር ትስስር መጀመር አለብን። ትውስታዎችን በመፍጠር አዲሱን ፍቅር መረበሽ ሳይሆን አስደናቂ የሆነ የፍቅር ግንኙነት በጋራ መገንባት ይገባናል። ከዚያ በልበ ሙሉነት ስለ አዲሱ ፍቅር ጥምረት ስኬታማነት መናገር ትችላለህ። ከአንድ ላንተ ተስማሚ ከሆነ የፍቅር አጋር ጋር መጣመርም ትችላለህ። ቀመር ፒ ፓሽን ወይም ፓሽኔት መሆን። ብዙ ጊዜ ሰዎች ከአንድ ሰው ጋር የፍቅር ግንኙነት ወይም ትዳር ሲጀምሩ የፍቅር ጅማሬው የሚያምር ይሆናል እና ለጥቂት ጊዜ በደመቀ ሁኔታ ይሄዳል። ነገር ግን የጫጉላ ሽርሽር ጊዜ ሲያልቅ ሁሉም ነገር ይቆረፍዳል። ስለ ፍቅር ስናወራ በግንኙነት መጀመሪያ ላይ ፍቅር ሁልጊዜም ጠንካራ ነው። ነገር ግን ከአንድ ወይም ከሁለት ዓመት በኋላ ይቀንሳል እና ወደ ተጓዳኝ ፍቅር ይለወጣል። በግንኙነት ውስጥ ፍቅርን ለመጠበቅ 4 ሚስጥሮችን ላካፍልህ። 1. ፍቅር እየቀነሰ ሲሄድ የፍቅር ግንኙነታችን አክትሟል ብለህ ካሰብክ ተሳስተሃል። ፍቅር ስትመሰርቱ ብዙ የሚያመሳስላችሁ ነገር ከነበረ ፍቅር ይቀንስ እንጂ አያከትምም፣ መልሶ ያብባል። ነገር ግን አንተና አጋርህ ከመጀመሪያውም በፍቅር ጉዳይ ምንም የሚያመሳስላችሁ ነገር ከሌለ ወይም ምስስሎሹ ሰፊ ክፍተት ያለው ከነበረ በእርግጥም በፍቅር መጎዳኘቱ ጥፋት ነበር። ነገር ግን የፍቅር ስሜቱ ላይ ቅርርብ ካለ ስሜቱን ማደስና በፍቅር መቀጠል ይቻላል። 2. እርስ በርስ መካሰስ ውስጥ መኖር በጣም ጤናማ አይደለም። መቻቻል ግን መልካም ነው። ለራስህና ለአንዳንድ የግል እንቅስቃሴዎች ጊዜ ይኑርህ። ከሁሉም በላይ ግን ለፍቅር አጋርህ ጊዜ መስጠትና መቻቻልን ልመድ። 3. ሚስጥራዊነትን ጠብቅ። ጥሩ የፍቅር ምግባርን ተላበስ። 4. አብሮነት ጊዜ እና የብቻ የጥሞና ጊዜ ይኑራችሁ። ስለዚህ የፍቅር ፓሽኔትን ተላበሽ። ያኔ ፍቅር ይጠበቃል። ፍቅር ሲኖር ደግሞ የተጓዳኝ ጥምረቱ ይዘልቃል። ቀመር ኪው ኳሊቲ ታይም የፍቅር ጊዜ ጥራትን መጠበቅ። የአንተ ጋብቻ ወይም የረጅም ጊዜ የፍቅር ግንኙነት በተለያዩ ውጫዊ ሁኔታዎች በየጊዜው ጥቃት ይደርስበታል። በገንዘብ ረገድ፣ በልጆች ጉዳይ፣ በስራ ባህሪ ጫና ምክንያት፣ በቤት ውስጥ ስራዎችና ተግባራት፣ በሰዎች ጣልቃ ገብነትና ሌሎችም ምክንያቶች የፍቅር ግንኙነትህ ላይ ችግር ይፈጠራል። ብዙ ባለትዳሮች በችግር ውስጥ አብረው እየኖሩ ነው። ብዙ ፍቅረኛሞችም ለረጅም ጊዜ እንከን በተሞላበት ፍቅር ለረጅም ጊዜ ቆይተዋል። ይህ ጥራት ያለው ፍቅር አይደለም። በግንኙነት ውስጥ ጥራት ያለው ፍቅርን ለመጠበቅ ሁል ጊዜ አብራችሁ ጥሩ ጊዜ አሳልፉ። እንደ ቲያትር አትክልት መንከባከብ፣ በበዓል ቀን ልዩ የፍቅር ቀን ማክበርን ልመዱ። በፍቅር ቀጠሮች ላይ ስለ ልጆች፣ ስለ ቤት ውስጥ ስራዎች፣ ህልውና ላይ በሚያተኩሩ ጉዳዮች ላይ ከመወያየት ተቆጠቡ። ይልቁንስ ስለ ራሳችሁ፣ ስለ ምኞታችሁና ፍላጎታችሁ፣ ስለ ፍቅራችሁ ተነጋገሩ። እንዲሁም ስለ መጀመሪያዎቹ የፍቅር ጊዜያችሁ በታላላቅ ትውስታዎችና የደስታ ጊዜ ትዝታዎች ተጨዋወቱ። በተጨማሪም በግንኙነት ውስጥ ያሉ የባህልና የእምነት ልዩነቶች ክፍተት ላይ ዕውቀት ሰብስቡ። የፍቅር ማሳለፊያ ጊዜ ጥራትን ለመጠበቅ መስዋዕትነት ክፈሉ። ቀመር አር ሪጀክሽን ወይም ውድቅ ማድረግን አለመፍራት። ብዙ ውሳኔዎች ረጅም ጊዜ የሚወስዱት ውሳኔዎችን ውድቅ ለማድረግ በመፍራት ነው። የፍቅር ጓደኝነትህ ከመስመር ውጭ ያፈነገጠ ሁኔታ ከገጠመው ለመወሰን አታመንታ። በችግር የተሞላ የፍቅር ግንኙነት የሆነ ሰዓት ላይ ማክተሙ አይቀርምና ጊዜህን ለአጉል ፍቅር አትጨርስ። ቁርጠኛ ሁን። እንዲህ አይነቱ ፍቅርን ለማቋረጥ ማብራሪያ መፈለግ እና ራስን በውስጣዊ ጥያቄዎች ማሰቃየት የለብህም። በይሉንታም መታጠር አይገባህም። ሁሉንም ሰው ማስደሰት አይቻልምና መለየት ግድ መሆኑን ንገራት። እናም ላንተ ሌላ ተስማሚ የሆነ ሰው እስኪመጣ ድረስ ፍለጋህን ቀጥል። የማይሆንህን የፍቅር ተጓዳኝ አለመቀበል ወደሚያደንቅህ እና ባህሪን ወደሚመጥነው ሰው ያቀርብሃል። የፍቅር ጓደኝነት ዋና ነጥብም ያ ነው።
በብዙ ነገር ወደ 100 የተጠጋ ስምም የሆነ የፍቅር አጋር ስታገኝ ያኔ ማረፊያህን እሷ ላይ አድርጊ። ኤስ ሶልሜት ወይም የነፍስ አጋር። የነፍስ አጋርነት እጅግ በጣም መፋቀር እና መተሳሰብ ነው። ይህ አስቀድሞ የተወሰነና ለአንድ ሰው ነፍስ ፍጹም ተዛማጅነት ያለው መገጣጠም ነው። ሁላችንም በነፍስ አጋርነት እናምናለን። አዎ በእርግጠኝነት። ነገር ግን ከላይ እንደተብራራው በፍቅር ጉዞ ላይ ከአንድ በላይ የፍቅር ጓደኝነት ሊኖርሽ ይችላል። ሰው ደግሞ በከፍተኛ ሁኔታ ከጊዜ ሂደትና ከሌሎች ነባራዊ ሁኔታዎች አንጻር ይለዋወጣል። ስለዚህ እንደ ነፍስ አጋር ያየሃት ሰው ዛሬ ላይ ላጥምህ ትችላለች፣ ወይም እንደ ነፍስ አጋር አንተን ያየችህ ነገ ልትሰርዝህ ትችላለች። ስለዚህ ከነፍስ አጋርህ ጋር በመለየት ውስጥ ከሆንክ ወይም የነፍስ አጋርን እየፈለክ እንዳጣህ ከተሰማህ አትጨነቅ። ከሌላ ጋር ለመገናኘት እድሉ አለ። አንድ ማወቅ ያለብህ ነጥብ ግን የነፍስ አጋር መሆን ማለት በሁሉም ነገር ላይ በፍጹም መስማማት ማለት አይደለም። ለሰው ልጆች በአንዳንድ ነገሮች ላይ የተለያዩ አመለካከቶች መኖር ጤናማ ነው። እናም በዚህ የተነሳ ግንኙነታችሁ ችግር አለበት ማለት አይደለም። እነዚህ ጥቂት አለመግባባቶች በአክብሮት እስከተያዙና በሰለጠነ መንገድ እስከተፈቱ ድረስ ችግር የለውም። የነፍስ አጋር ደስ የሚል ጽንሰ ሐሳብ በመሆኑ ባላችሁ የፍቅር አጋርነት ጥንካሬ እንዳትታለሉ። ምክንያቱም ለምሳሌ እንደ መተማመን ማጣት፣ ጸብ አጫሪነት፣ ሰውን መጠቀሚያ ማድረግ የነፍስ አጋርህ ሕይወትህን ከማሻሻል ይልቅ ወደ አዘቅት መጨመር አይነት ሁኔታዎች ካሉ የነፍስ አጋርነትን ይጻረራሉና የኋላ ኋላ ከበድ ያለ አደጋ ያስከትላሉ። ከዛ በፊት ግን ግንኙነትን ልታቆም ይገባል። የክፍል 3 ዝግጅቴ በዚሁ ይጠናቀቃል። እናንተም ከእኛ ለእኛ ቲዩብን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ በክፍል 4 ዝግጅት እስክንገናኝ ቸር እንሰንብት። ባባይ